ቢኒ ባባ እባላለሁ። ቲክቶከር ነኝ። ኮንተንቴ ደግሞ ቢዝነስ ነው። አንዳንድ ጊዜ ደግሞ ማህበራዊ ጉዳዮችን እያነሳው እጮታለሁ። ቲክቶክን በጣም ከምወደው ፕላትፎርም ውስጥ አንዱ ነው። ለማታውቁኝ ልተዋወቃችሁ ብዬ ነው። አንዳንዶቻችሁ ለቲክቶክ መጥፎ አመለካከት ያላችሁ ሰዎች በጣም ብዙ ናችሁ። እኔ ቲክቶክ አልጠቀምም የምትሉ ሰዎች ደግሞ ማአት አላችሁ። ቲክቶክን ተጠይፋችሁት ምናምን። እንዲሁም ደግሞ ቲክቶክ ላይ ደግሞ ሆኖ ቲክቶከር አይደለሁም የሚልም አለ። እኔ ቲክቶከር ነኝ። አሁን ላይ ያላችሁ ኢትዮጵያ ውስጥ አሉ ከሚባሉት በዚህ ሰዓት ከረንትሊ ቲክቶክን ሊስተካከል የሚችል ምንም አይነት ፕላትፎርም የለም። ቢመርህም ዋጠው። ለዛም ነው አሁን ሰው ወደዚህ ኮንቨርት እያደረገ ነው። ትልልቁም ትንንሹ ወደ ቲክቶክ እየመጣ ነው። ነገር ግን ቲክቶክን እንዳጠቃቀማችን ነው። ለመጥፎ ነገር ከተጠቀምከው መጥፎ ነገር አለው። በጣም አስቀያሚ፣ በጣም 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 ሞራል የሚነካ ከሰውነት በታች አጸያፊ ነገሮችን የምታይበት የምትመለከትበት፣ ዘና ብሎ ደረቱን ነፍቶ ሀገር የሚያፈርስ ያለበት፣ ዘና ብሎ ደረቱን ነፍቶ ፈጣሪ የሚሳደብበት፣ ዘና ብሎ ደረቱን ነፍቶ ህዝብ የሚያጠፋበት ያለበት ቦታ ሲሆን ቱ ዘ ሪቨርስ ደግሞ እንደዚሁ በተቃራኒው ደግሞ እጅግ በጣም የሚገርም ነገር ያለበት ማይ ጋድ በህይወቴ አግኝቻቸው አይደለም ጭራሽ የማላስባቸውን ሰዎች ያገኘሁበት፣ በጣም ምርጥ ምርጥ ወዳጆችን ያገኘሁበት፣ በጣም አሪፍ አሪፍ ሰዎችን የተዋወቅኩበት፣ ከብዙ ሰዎች ጋር ቢዝነስ የሰራሁበት፣ አሁንም ወደፊት የተሻለ ነገር እሰራበታለሁ ብዬ ከማስባቸው ስትራቴጂዎች ውስጥ አንዱና ዋነኛው ቲክቶክ ይባላል። የብዙ ወንድምና እህቶችን ለውጥ አይቼበታለሁ። የባነኑ የነቁ ሰዎች እየተጠቀሙበት ነው፣ ተጠቅሙበታል፣ ወደፊትም የተሻለ ይጠቀሙበታል። እንዲሁም ደግሞ የወደቁበትንም አይቻለሁ። ነግሰው ወጥተው የወደቁበትም ቲክቶክ ላይ ራስን ካልጠበቅ ከተዝረከረክ እመነኝ በአፍጢም ትተከላለህ። የእኛ ሰው ሲያነሳም ሲጥልም ችግር የለበትም። ስለዚህ ጥንቃቄ ይፈልጋል። እጃችሁ ላይ ያለውን ነገር በጥንቃቄ ከያዛችሁት እመኑኝ ምንም ነገር አድርጋችሁ ከምታገኙት በላይ ቲክቶክ ላይ በከፍተኛ ሁኔታ መጠቀም ትችላላችሁ። እዚህ ላይ የሆነ ነገር ላድርግ ብትል ቲክቶክ ላይ አክቲቭ ከሆናችሁ እዚህ ጋር ያለውን እዚህ ጋር ካመጣችሁት ያን ያህል መልፋት አይጠበቅባችሁም። ወንድምና እህቶቼ እመኑኝ ይህ ፕላትፎርም ከተጠቀማችሁበት ከዚህ ፕላትፎርም የተሻለ ምርጡ እጅግ በጣም ምርጡ አማራጭ ይሄና ይሄ ሌላ የለም አይደለም። አሁንም እንዳስገለብጡት ይሄ ግን እጅግ በጣም የተሻለ ነው። ይህ ሁሉም የሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቢኒ ባባ ቲክቶከሩ። ቴንክ ዩ